ፍትህ እንደ ሰማይ በራቀበት በዚህን ጊዜ በሀገር ኢትዮጵያ ወላይታ ከተማ አዲስ ነገር ተሰምቷል። የገዛ ጓደኛው ሴት ልጁን ሊደፍር ያመቻቸ ያገኘው አባት ማጅራቱን በመምታት ብልቱን ቆርጦ በአደባባይ ወጥቷል። ምንም እንኳን የአካባቢው ሰዎች ጀግና ኃያሉ ቢያሞካሹትም ፖሊስ ግን ወንጀለኛ በማለት ከወህኒ ቤት አወርዶታል። በቅርብ ጊዜያት እንደ ቀላል ነገር እየተደጋገመ የሚገኘው የሕፃናት መደፈርና የመገደል ወንጀል መንግስት አትኩሮት ሰጥቶ መፍትሄ ባያበጅለትም ይህ አባት ግን ራሱ መፍትሄ ያለውን ነገር አድርጎታል። አድማጮች እናንተ በሱ ቦታ ብትሆኑ ለዓይን እንኳን የምታሳሳ ሴት ልጃችሁ ትደፈር ስትል ብታገኙት ምን ታደርጋላችሁ? በሌላኛው ዜና በሰሞኑ ከአምስተኛ ፎቅ ወድቃ የሞተችው ዘፋኝ አንዷለም ሚስት ቀነኒ አዱኛ እንደ ቀልድ ተረስታለች። እናቷ ፍትህ ብላ በአደባባይ ያለቀሰች አሁንም ከጎኔ ናችሁ። እውነቷ እስከሚወጣ ድረስ ከጎኔ እንድትቆሙልኝ የኢትዮጵያ ሕዝብ በሀገር ውስጥ በውጭም ያላችሁ እንድታግዙኝ። ከቪዲዮው እንደምትመለከቱት እናቷ የልጄን ደም ፈሶ ቀረ እያለች በእንባ ፍትህ እየለመነች ትገኛለች። እንዲሁም ወላጅ አባቷ ልጄ ደመከምቱ ሆና ቀረች እያለ ፍትህን እየለመነ ይገኛል። የሀገሬ ልጆች ፍትህ ከኢትዮጵያ ከጠፋ ዓመታት ተቆጥረዋል። ሕፃናት ይደፈራሉ፣ ይገደላሉ። መንግስት ግን ተመጣጣኝ የሆነ ቅጣት ባለማድረጉ ምክንያት ይህ ተግባር እየተደጋገመ ይገኛል። ሴት ልጅ ያላችሁ አድማጮቼ ሆይ ይህን ነገር ምን ያህል ከባድ እንደሆነ ልትረዱት ትችላላችሁ። እስኪ ለደቂቃ አስቡትና ሴት ልጃችሁ ልትደፈር ስትዘጋጅ ስታዩ ምን ይሰማችኋል? ሴት ልጃችሁ ተደፍራ ብትገደል ምን ይሰማችኋል? አያድርገው ጭራሽን በእናንተ በዚህ ነገር ያስቀመጠው ቅጣት ተገቢ ነው ብላችሁ ትቀበሉታላችሁ ወይ? አድማጮች ሆይ እናንተ ፍረዱኝ። በየትኛው ዓለም ነው የ4 ዓመት ሕፃን ልጅ ደፍሮ ገድሎ 10 ዓመት እስራት ብቻ የሚፈረድበት? የትኛው ሀገር ነው እንደዚህ አይነት ፍርድ የሚያስቀምጠው? ይህ አግባብ አይደለም። በየትኛውም በኩል ተቀባይነት የሌለው ስራ ነው። ይህን ለመቃወም ግዴታ ሴት ልጅ ሊኖረን አይገባም። ሁላችንም የተፈጠርነው ከሴት ልጅ ማህፀን ነው። መንግስት አግባብ የሆነ ቅጣትን በማስቀመጥ ይህ ተግባር ሊቆም ይገባዋል። ግራ የገባው የአብይ አመራር ይህንን ማስቆም አልቻለም። በእያንዳንዱ የኢትዮጵያ ክልሎች እንደዚህ አይነት ዜና መሰማት ከጀመሩ ደገምገም ብሏል። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ኢትዮጵያ ኒውስ ቤተሰብ ይሁኑ።